ሃይ ጋይስ እንዴት ናችሁ? ለማታውቁኝ ከተማ እባላለሁ። የአስፓየር አፍሪካ ኢኒሺየቲቭ ፋውንደር ሲሆን እንዲሁም ደግሞ የኬር ዴቨሎፕመንት አድቫይዘር ነኝ። እንዲሁም በአንድ ኢንተርናሽናል ኦርጋናይዜሽን ውስጥ ፕሮጀክት ማኔጀር ሆኜ እሰራለሁ። ሶ ቤዚካሊ ዛሬ ከእናንተ ጋር እንድናወራ የመጣሁበት አንድ ርዕስ በጣም ወሳኝ ርዕስ ነው። እሱም ስለ ሊንክድን ይሆናል ማለት ነው። ሶ ዛሬ እንዴት ሊንክድንን ማስተር ክላስ ማድረግ እንዳለብን በተለይ በ2026 ከኔ ጋር እናወራለን ማለት ነው። ስለዚህ ተማሪ ብትሆኑ፣ ፍሬሽ ግራጁዌት ብትሆኑ፣ ስራ ፈላጊ ብትሆኑ፣ ኤክስፒሪየንስድ የሆናችሁ ፕሮፌሽናል ብትሆኑ፣ ኮንሰልታንት ብትሆኑ፣ ቢዝነስ ኦነር ብትሆኑ ወይም ደግሞ በኬረራችሁ ላይ ማደግ የምትፈልጉ አይነት ሰዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው ማለት ነው። ስለዚህ ብዙ ሰዎች ሊንክድን እንደ ሌላ ሶሻል ሚዲያ ፕላትፎርም ይመለከቱታል። ነገር ግን አይደለም። ሊንክድን ምን አይነት ፕላትፎርም ነው ካላችሁ፣ ፕሮፌሽናል ፕላትፎርም ነው። በተለይ ፐርሰናል ብራንዳችሁን እንድትገነቡ በተለይ ከእናንተ ፊልድ ኦፍ ኤሪያ እንዲሁም ከሌሎም ፊልድ ኦፍ ኤሪያ ካሉ ሰዎች ጋር ኮኔክት እንድታደርጉ፣ የስራ ዕድል ዲስከቨር እንድታደርጉ፣ ከኤክስፐርቶች እንድትማሩ እንዲሁም ደግሞ የቢዝነስ ፓርትነርሺፕም ጭምር አትራክት የሚያደርግ ፕላትፎርም ነው ማለት ነው። ስለዚህ በዚህ ቪዲዮ ላይ ዛሬ በስተመጨረሻ ላይ እንዴት ጠንካራ የሊንክድን አካውንት እንደሚኖራችሁ ወይም ደግሞ እንዴት ጠንካራ ሊንክድን አካውንት መፍጠር እንደምትችሉ፣ እንዴት ማደግ እንደምትችሉ፣ በተለይ የሊንክድን ኮኔክሽናችሁ እንዴት ማሳደግ እንደምትችሉ ጭምር ከኔ ጋር እናወራለን ማለት ነው። ሶ በመጀመሪያ ማን ነው ሊንክድን መጠቀም ያለበት? ብዙ ሰዎች ሊንክድን ኤክስፒሪየንስ ላላቸው ሰዎች ነው ወይ ብለው ይጠይቃሉ። መልስ ግን አይደለም። ሊንክድን ለተማሪዎች ሲባል እኔ እንደው ስልክ ብዙ ስለማንጠቀም ነው እንጂ ኤሌመንተሪ ላይ ከሃይ ስኩል ጀምሮ አንድ ሰው ሊንክድን ቢኖረው በጣም አድቫይዝ አደርጋለሁ። እንዲሁም ለፍሬሽ ተመራቂዎች፣ ስራ ለሚፈልጉ ስራ ፈላጊዎች፣ ኤንጂኦስ ለሚሰሩ ፕሮፌሽናሎች፣ በገቨርንመንት ውስጥ ለሚሰሩ ተቀጣሪዎች፣ ለጤና ባለሙያዎች፣ ለኢንጂነሮች፣ ለመምህራን፣ ለሪሰርቸር፣ ለኢንተርፕሪኒየርስ፣ ለኮንሰልታንት ፍሪላንሰሮች በተለይ እንዲሁም ደግሞ ለቢዝነስ ኦነሮች። ስለዚህ ፕሮፌሽናሊ ማደግ የምትፈልጉ ከሆነ ሊንክድን ለእናንተ ነው ማለት ነው የመጣው። ሶ ሊንክድን ማን ነው መጠቀም ያለበት የሚለውን ያንን መረዳት ይኖርብናል። ለምንድነው ሊንክድን የሚያስፈልገን ቤዚካሊ የሚለውን ደግሞ መጠየቅ መቻል አለብን። ለምንድነው ሊንክድን የሚያስፈልገኝ? ሊንክድን ለምን ይረዳናል ካላችሁኝ፣ የመጀመሪያው ፐርሰናል ሬፑቴሽናችሁ ወይም ደግሞ ፐርሰናል ብራንዲንጋችሁ ቅድም የጠቀስኩት ስራ እንድናገኝ፣ አዳዲስ ስኪሎች እንድንማር፣ በዙሪያችን ካሉ ኤክስፐርቶች ጋር ኮኔክት እንድናደርግ፣ ሜንተር ምን የሚያደርጉን ሰዎች እናገኝበታለን። አቺቭመንታችንን እዛ ላይ ሼር ማድረግ እንችላለን። በስራ በግል የምናገኛቸው ስኬቶቻችን እዛ ጋር መነጋገር ኦር ሼር ማድረግ ለሰዎች መናገር እንችላለን። ቢዝነሳችንን ፕሮሞት ማድረግ እንችላለን። ስኮላርሺፖችን፣ የስልጠና፣ የትምህርት፣ የተለያዩ ነገሮችን እንዲሁም ደግሞ ፓርትነርሺፕ ቢልድ ለማድረግ በጣም ይረዳናል ማለት ነው። እኔ ፐርሰናሊ ሊንክድን በጣም ቫልዩ የማደርገው ፕላትፎርም ነው። በተለይ ፕሮፌሽናል ሪሌሽንሺፕ ቢልድ የማደርግበት፣ ኦፖርቹኒቲዎችን ሼር የማደርግበት በተለይ ስሩ ማይ ኢኒሺየቲቭ አስፓየር አፍሪካ እንዲሁም ደግሞ ከኔ ከፊልዴ በፐብሊክ ሄልዝ እና ዴቨሎፕመንት ላይ ካሉ ሰዎች የምገናኝበት በጣም እጅግ ለእኔ ከየትኞቹም ፕላትፎርሞች ሶሻል ሚዲያ ፕላትፎርሞች በላይ የምጠቀመው ብዙ ተከታይ የሚያለኝ ኦር ደግሞ በጣም በየሬጉላርሊ ቼክ የማደርገው ፕላትፎርም ነው ማለት ነው። ሌላው ጥያቄ ሊንክድን ፍሪ ነው ወይ? አዎ፣ ሊንክድን ልክ ማንኛውም ፌስቡክ ኦር ኢንስታግራም አካውንት እንደምትከፍቱት በፍሪ ነው። በጣም ብዙ ፍሪ ቨርዥኖች አሉ። በጣም በተለይ ለእኛ በቂ የሆነ ሊንክድን ፕሪሚየም የሚባል አለ። በአመት በዲስካውንት እስከ $150 መክፈል የምትችሉበት፣ ግን እሱ አያስፈልገንም ሆነስትሊ ስፒኪንግ። ግን ቤዚኩ በፍሪ ያለው ሊንክድን ከተጠቀምን በቂ ነው። በተለይ የጀመራችሁ ከሆነ ምንም የፕሪሚየሙ ምንም አስፈላጊ ነገር አይደለም።
በተለይ ፎከስ ማድረግ ያለብን ጠንካራ የሆነ ፕሮፋይል መጀመሪያ መክፈትና መገንባት ይኖርብናል ማለት ነው። ስለዚህ አካውንት ለመክፈት የመጀመሪያው ሊንክድን የሚለውን ከፕሌይ ስቶር ላይ ማውረድ ይኖርብናል። ከዛ በኋላ ፈንክሽናል የሆነ ኢሜይል ያስፈልገናል። ሪል ኔማችንን ነው መጠቀም ያለብን። ላይክ እንደ ፌስቡክ ኦር እንደ ሌሎች አካውንቶች ፌክ ኔም መጠቀም አይገባንም። ምክንያቱም ፕሮፌሽናል ፕላትፎርም ስለሆነ ሲቪያችን ላይ ያለውን ስማችን ነው ብንጽፍ የሚመከረው። አሁን ያለንበት ሎኬሽናችን መሙላት ይኖርብናል። አሁን የምንሰራው ስራችን መሙላት ይኖርብናል። ኒክኔም የመሳሰሉ ነገሮች አይመከሩም ሊንክድን ላይ፣ ምክንያቱም ፕሮፌሽናል አይደንቲቲያችን ሪፕሬዘንት የሚደረግበት ስለሆነ ማለት ነው። ጠንካራ ፕሮፋይል እንዲኖረን አንደኛ ፕሮፌሽናል የሆነ ፎቶ ያስፈልገናል። ግልጽ የሆነ በአግባቡ ለብሰን ያለንበት የመሳሰሉት እንትን ያስፈልገናል። ያው አንዳንድ ሰዎች ሊንክድን ፕሮፋይላቸው ላይ ያለው ሃይማኖታዊ ይዘት ያላቸው ኦር ልጅ አቅፈው ኦር ሰልፊ ኦር የሆነ የቫኬሽን ፒክቸር የመሳሰሉትን ሎ ኳሊቲ ያላቸው ፒክቸሮችን ፕሮፋይል ያደርጋሉ። እሱ አይመከርም። ሌላው ሊንክድን ዋናው ልክ እንደ ፌስቡክ ከቨር ፒክቸር እና ዋናው ፕሮፋይል ፒክቸር ስላለው ከቨር ፒክቸሩ ብላንክ ባዶ ባንቶ ይመከራል። ሌላ የእናንተን ፕሮፌሽን ሪፕሬዘንት ሊያደርግ የሚችል ነገር ከበስተጀርባ ማድረግ ትችላላችሁ። ከዛ ውጪ ሄድላይን ፓርት አለው። እሱን ሄድላይን እንዴት እንደምትጽፉ ለምሳሌ ተማሪ ሆነ ተማሪ ወርድ ከምትሉ ፐብሊኬት ፕሮፌሽናል፣ ፕሮጀክት ማኔጅመንት፣ ግሎባል ሄልዝ ሞኒተሪንግ ኢቫሉዌሽን ብትሉ ሞር የእናንተን ይገልጸዋል ማለት ነው። ሶ አባውት የሚል ሴክሽን አለ። እዛ ላይ ስቶሪያችሁን ስለ እናንተ የተወሰነ ነገር መነጋገር ትችላላችሁ። ሌሎች ኤዱኬሽን፣ ሰርቲፊኬሽን፣ ስኪል የሚል ነገሮች አሉት ማለት ነው። እሱን ሴክሽን መሙላት ይኖርባቸዋል። ሌላው ስለ ኔትወርኪንግ ነው። በጣም ሊንክድን የሚጠቅመን ማለት ነው። ኔትወርኪንግ ሲባል ባለፈውም በሌላ ቪዲዮ እንደነገርኳቸው ስትሬንጀርን ስራ መጠየቅ የሆነ ማናውቀውን ሰው ስራ መጠየቅ አድርገው የሚያስቡ ሰዎች አሉ። ስለ ኔትወርኪንግ ዲፋይን ለራሳቸው የሚያደርጉ ግን ኔትወርኪንግ ማለት ያ አይደለም። ኔትወርኪንግ ማለት ባለፈው እንዳልኳቸው ጄኒን የሆነ ፕሮፌሽናል ሪሌሽንሺፕ መፍጠር ነው። በተለይ ለምሳሌ ከፎርመር ክላስሜቶቻችን ጋር፣ ከመምህራኖቻችን፣ ከስራ ባልደረቦቻችን፣ ከማናጀሮቻችን፣ በእኛ ኢንዱስትሪ ደግሞ ካሉ ኤክስፐርቶች፣ ስራ ቀጣሪ ድርጅቶች ጋር እንዲሁም ደግሞ ከሌሎችም ፕሮፌሽናል በፊልዳችን ካሉ ፕሮፌሽናልስ ጋር የምንገናኝበት ነው። ሁሌ ኔትወርኪንግን ስናስብ ሪስፔክትፉል መሆን ይኖርብናል ማለት ነው። ሌላው ኮንተንት ክሬት አድርገን ፖስት ማድረግ በጣም ይመከራል ሊንክድን ላይ ማለት ነው። ስለዚህ ጀስት አካውንት ክሬት አድርገን ቁጭ ማለት ልክ አንዳንዶቻችን ፌስቡክ አለ ግን ምንም አናደርግበትም የሰው ፖስት የሚያደርገውን ነገር ከማየት በፊት። ነገር ግን ሊንክድን በጣም መጠቀም፣ ሬጉላርሊ ፖስት ማድረግ እንዲሁም ደግሞ አይዲያዎች ለምሳሌ የሆነ ነገር ብትሰርት የሆነ ትሬኒንግ ብትወስዱ ከዛም እንደተማራችሁ ኦር የሆነ ስራ ብትሰሩ ከዛም እንደተማራችሁ የሆነ ነገር አንብባችሁ በሆነ ገጠመኛችሁ ፕሮፌሽናል የሆኑ ነገሮችን እነዛን ኬሪየር አድቫይስ መስጠት ሊሆን ይችላል። ያነበባችሁት መጽሐፍ፣ የተሳተፋችሁት የኮንፈረንስ አይነት፣ ቮለንተር የሰራችሁት ስራ ካለ ብቻ እንደዚህ ነገሮች ኮንተንት ክሬት እያደረግን ጠቃሚ የሆኑ ሪሶርሶችን ሼር የምናደርግበት ነው። ስለዚህ በተለይ ሊንክድን በጣም ኮንሲስተንት መሆን ይፈልጋል ማለት ነው። ኮንሲስተንት መሆን ዛሬ ፖስት አድርገን ዛሬ ወደ ምንመለስ ከሆነ አልጎሪዝሙ ይህን ያህል ሰፖርት አያደርገን ማለት ነው። ስለዚህ ኮንሲስተንሲ ማተርስ ላይክ ሞር ዳን ፖስቲንግ ኤቭሪ ዴይ ማለት ነው። ያንን ኖት ማድረግ ይኖርብናል። ሌላው ስለ ሊንክድን ማወቅ ያለብን ሊንክድን ላይ የጆብ ሴክሽን ራሱን የቻለ የጆብ ሴክሽን አለው። በቀላሉ ፊልተር አድርገን ወይም ደግሞ ስራ ሲወጣ ወዲያው በኖቲፊኬሽን መልክ እንዲመጣልን እንደዚህ አይነትን ጆብ አለርት ክሬት የምናደርግበት ፕላትፎርም አለው። እዛው አፕላይ እንድናደርግ ሲቪያችንን ደግሞ ቴለር ኢቨን እንድናደርግ አንዳንድ አድቫይዞች የሚሰጥበት ፊቸሪንግ አለው። ግን ስራ ለማመልከት ስናስብ ሊንክድን ላይ ቀድመን ሲቪያችን ማዘጋጀት፣ የጆብ ዲስክሪፕሽን በአግባቡ ማንበብ፣ በተለይ ደግሞ እናንተ ልትሰሩባቸው የምትፈልጓቸው ድርጅቶች ፎሎ ማድረግ። ቢኮዝ ሪክሩተሮች ብዙ ጊዜ ሰርች ያደርጋሉ ሊንክድን ላይ ሰዎችን
ስራ ከማውጣታቸው በፊት ማለት ነው። ሌላው አንዳንድ ኮመን ሚስቴኮች ሊንክድን ላይ ሰዎች የሚሰሯቸው ሊንክድን ሲጠቀሙ ሰዎች የሚሰሯቸው ኮመን ሚስቴኮች አሉ እና እነዛ ኮመን ሚስቴኮች መካከል አንደኛው ኢንኮምፕሊት የሆነ ፕሮፋይል ማስቀመጥ፣ በጣም ፑር የሆነ ፕሮፋይል ፒክቸር ማስቀመጥ፣ ሊንክድኑ ያስቀመጣቸው ሴክሽኖችን ብቻ ኮምፕሊት አለማድረግ ወይም ደግሞ ደካማ በሆነ መንገድ ራሳችንን መግለጽ። አፍተሮል ሰዎች እኛን አያውቁንም ጋይስ፣ እኛን የሚያውቁን እዛ ጋር በምንጽፈው ነገር ነው። ስለዚህ ከስፔሊንግ ስህተት ካፒታልና ስሞል ሌተር እንኳን ሲጽፉ ላይክ ለምሳሌ ከተማ ብርሃን ሲጽፍ ኬ እና ቢ ካፒታል መሆን አለበት። በስሞል የሚጽፉ ሰዎች አሉ። ሌላ የሰዎችን ፖስት ብለው ኮፒ ያደረጉ መጽሐፍ ኢንጌጅ ላናደርግ ዝም ብለን ኮኔክት እናደርግና መጥፋት፣ እነዚህ ብዙ የማይመከሩ ወይም ደግሞ ኮመን ሚስቴኮች ናቸው ማለት ነው። ስለዚህ ልክ ስራ ስንፈልግ ብቻ ፖስት ማድረግ፣ እነዚህ ሚስቴኮችን በጣም ማስወገድ አለብን። አንዳንድ ኮመን የሚጠይቁ ጥያቄዎች አሉ። ሊንክድን ተማሪ መጠቀም ይችላል ወይ? አዎ ይችላል። በሊንክድን ስራ አገኛለሁ። ኦፍኮርስ እኔ ብዙዎቻችሁ ታውቃላችሁ የግሎባል ሄልዝ ኮር ፌሎ ሆኜ ማላዊ ሄጃለሁ። የኡጋንዳም ሩዋንዳም ትሬኒንጎች የነበሩት እድል ነው። ለ13 ወር በሊንክድን ያገኘሁት። ሌላው ጥያቄ ከማላውቀው ሰው ጋር ሊንክድን ላይ ኮኔክት ማድረግ እችላለሁ ወይ? ኦፍኮርስ ሊንክድን የተፈጠረው ለዛ ነው። በተለይ ግን ፕሮፌሽናሊ ያ ሰው ሬሌቫንት ከሆነ ለእኛ አዎ ኮኔክት ማድረግ እንችላለን ማለት ነው። ሊንክድን ላይ ምን ያህል ፖስት ማድረግ እችላለሁ የሚል ጥያቄ ያው የሚመክረው ሊንክድን ራሱ የሚመክረው ከ1 እስከ 3 ኳሊቲ ፖስት ኤቭሪ ዊክ ብናደርግ ይመከራል ማለት ነው። ስለዚህ የኔ ቶፕ አድቫይዞች እነዚህ ነገሮች ናቸው። የመጀመሪያው ሊንክድን መጠቀም ስናስብ ፕሮፋይላችን ኮምፕሊት እናድርግ። የመጀመሪያው ፕሮፌሽናል ፎቶ እንጠቀም፣ ሚኒንግፉል የሆነ ኮኔክሽን እንፍጠር፣ ቫሉዌብል የሆኑ ኮንተንቶችን ሼር እናድርግ፣ ከኢንጌጅ እናድርግ ማለት ከኛ በፕሮፌሽናል ኔትወርክ ካሉ ሰዎች ጋር ቻት ማድረግ ሊሆን ይችላል። እነሱ ፖስት በሚያደርጉት ነገር ላይ ሀሳብ መስጠት ሊሆን ይችላል የመሳሰሉት። ሌላው ኪፕ ለርኒንግ ነው። ሊንክድን ላይ ባይዘ ለራሱ ያልጠቀስኩት ትሬኒንጎች አሉት፣ ፍሪ ትሬኒንጎች። ስለዚህ በጣም ሁሌም ለመማር ራሳችን ማዘጋጀት ይኖርብናል። ሌላው ኮንሲስተንት መሆን። ለምሳሌ በሳምንት አንድ ፖስት ብንፖስት በቂ ሊሆን ይችላል። ነገር ግን ከፖስቱ ባለፈ ቅድም እንደነገርኳችሁ የተለያዩ ኔትወርኮቻችሁ ፖስት የሚያደርጉት ነገር እዛ ላይ ሀሳብ መስጠት፣ መሳተፍ፣ ኦንላይን ሚቲንጎች ሊኖሩ ይችላሉ። እንደዚህ አይነት ነገሮችን መሳተፍ ይኖርብናል ማለት ነው። ስለዚህ አንድ ሁሌም መገንዘብ ያለብን ነገር ምንድን ነው? ኦፖርቹኒቲ ኦቨርናይት አይመጣም። ስለዚህ በተለይ ሊንክድን ሎንግ ተርም ኢንቨስትመንት በተለይ አለው፣ በተለይ ኢን አወር ፕሮፌሽናል ግሮዝ ማለት ነው። ስለዚህ ዋና አይመጣም እድገት። ስለዚህ ዘ ሞር ኮንሲስተንት ዩ ለርን ኮኔክት ኤንድ ኮንትሪቢዩት ዘ ሞር ላይክሊ ዩ አር ቱ ቢ ኖቲስድ። ስለዚህ ብዙ ለርን ኮኔክት እና ኮንትሪቢዩት ባደረግን ቁጥር ነው ሰዎች ኖቲስ የሚያደርጉት። እኔ አንዳንዴ በጣም ደስ የሚል ምስክርነት እሰማለሁ። ለምሳሌ ዛሬ ወደ ሌት አፍተርኑን አንድ ቢሮ ሄጄ ነበር እና አንድ ኤግዚኪዩቲቭ ዳይሬክተር ጋር ተገናኘን እና ጀስት አብረን መስራት ስለምንችላቸው ወይም ደግሞ ተባብረን ማድረግ ስለምንችላቸው ነገሮች ሳነሳ የሰጠኝ ፊድባክ ስፒችለስ በቃ። እና ሊንክድን ለእኔ ያ የራሱ አስተዋጽኦ አድርጓል። ኢቨን ዘ ዴይ ቢፎር ቱዴይ ራሱ ከሌላ ስመለጅ ተደዋውለን አይ ሃቭ ሲን ዩ ሊንክድን አካውንት፣ ስለአንተ ደግሞ ሰዎችን ጠይቄያለሁ ምናምን እና በጣም ቴንኪው ስለደወልክልኝ፣ እኔ ራሴ ልደውልልህ ነበር። ይሄ ዝም ብሎ ኦቨርናይት የመጣ ነገር አይደለም፣ ወይ ሰዎች አይኖቻችን ስለወደዱን አይደለም። ኤቭሪዴ የምናደርገው ነገር ካውንት ያደርጋል እና እሱን በደንብ ኢንቱ ኮንሲደሬሽን ብንከተው ጥሩ ነው ማለት ነው። ስለዚህ በጣም አመሰግናለሁ ይህን ቪዲዮ ስላያችሁ። አይሆፕ ጠቅማችኋል ይህ ቪዲዮ። ነገር ግን እስካሁን ሊንክድን አካውንት ከሌላችሁ ሞታችኋል። በተለይ ፕሮፌሽናል የሆናችሁ ሰዎች፣ ቢዝነስ ኦነሮች፣ የመሳሰላችሁ ኢንተርፕረነሮች ባይ ዘ ዌይ ሊንክድን ለመጠቀም የግድ ዲግሪ ማስተርስ ሊኖረን አይገባም። ጀስት ኪፒንግ ኢን ዮር ማይንድ። ምናልባት ሊንክድን አካውንት መክፈት የምትፈልጉ ሰዎች ዊ ካን ወርክ ኦን ዳት ቱጌዘር። አስፓየር አፍሪካ ሌሎች ቪዲዮዎች ላይ የምትጠቀስኩት የሜንተርሺፕ የኮቺንግ ሴሽኖች አሉት። በጣም በትንሽ ክፍያ
በዛ መሰረት የእናንተ ሊንክድን አካውንት ኢቭን ማስተዳደር ሊሆን ይችላል። ዊ ካን ሰፖርት በተለይ ቢዝነስ ኦነሮች፣ ኢንተርፕረነርሺፕ ላይ የሚሰሩ ሰዎች ዊ ካን ዩዛት ማለት ነው። ስለዚህ ካላችሁ ደግሞ ሊንክድን ኢምፕሩቭ ለማድረግ ሞክሩ። ቅድም ያወራናቸው ቲፖችን እንትን አድርጎ ምናልባት ይሄ ቪዲዮ ለእናንተ የሆነ ነገር ካረገላችሁ ፕሊዝ ቪዲዮውን ሼር ማድረግ አትርሱ፣ ባሏችሁ ኔትወርኮቻችሁ ላይ ማለት ነው። ቢኮዝ ሌሎች ይጠቀሙበታል ማለት ነው። ስለዚህ እኔም ከእናንተ መስማት ፈልጋለሁ። ምን አይነት ቻሌንጅ ገጠማችሁ ሊንክድን ላይ? እሱን ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። በተለይ ደግሞ I will do my best because to answer your question ማለት ነው እና ወይም ደግሞ ሌሎች ቪዲዮዎችን እንድሰራም ሊያደርገኝ ይችላል። thank you so much ቪዲዮውን ስላያችሁ። I wish you all the best in building a strong professional presence on LinkedIn because our today topic is on LinkedIn. See you in the next video.